መንፈሳዊ ውልደት ጌታ ኢየሱስ ክርስቶስን ስንቀበል መንፈሳዊ ውልደት ነው። አዲስ ነው የምንወለደው። አዲስ መንፈስ ነው የሚሰጠን። ከዚህ በፊት ኖሮ የማያውቅ አዲስ መንፈስ ነው የምናገኘው። ያ የድሮ ማንነታችን ሞቷል፣ ከክርስቶስ ጋር ሞቷል፣ ከክርስቶስ ጋር ተቀብሯል፣ እንደገና ከክርስቶስ ጋር በአዲስ ሕይወት ተነስቷል ማለት ነው። ይሄ መንፈሳችን ነው። ስለዚህ በትውልድ ያገኘነው ቅድስና ነው። ይሄ መንፈሳችን በትውልድ ኦልሬዲ ተቀድሷል። ከመንፈስ ቅዱስ ተወልዷል። መንፈሳችን እግዚአብሔር መስዋዕት አድርገን የምናቀርበው ነገር ይሄንን ሰውነታችንን በእግዚአብሔር ፊት ቅዱስ አድርገን በማቅረብ በአንድ በቀረበው መስዋዕት ምን ብለናል? ተቀድሰናል። ትቀደሳላችሁ አይደለም፣ ተቀደሱ አይደለም። ምንድነው? ተቀድሰናል። ዳግም የተወለደ ሰው በክርስቶስ ኢየሱስ ያመነ ሰው ሁሉ ምንድነው? ተቀድሷል። እግዚአብሔር የሚያቀን ቅዱሳኖች እንደሆነና ንስሐ ማለት በእግዚአብሔር ፊት ተንበርክከን ማልቀስ አይደለም። በእግዚአብሔር ፊት ያደለም ትክክለኛ ንስሐ ማለት 180 ዲግሪ ተመልሰን ወደ ትክክለኛው መንገድ መመለስ ነው። ወደ ትክክለኛው መንገድ መምጣት ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይህ በሰብለና ፋሲል ሚኒስትሪ የሚቀርብላችሁ ሳምንታዊ ትምህርት ነው። እንግዲህ ባለፉት በተከታታይ 2 ክፍሎችን ስለ ቅድስና አስተምሬያለሁ። ዛሬም ደግሞ ይህንኑ ሐሳብ እቀጥላለሁኝ። አሁንም ማሳሰቢያ የምናገረው ነገር ቢኖር ትምህርቱን ሙሉ ለሙሉ እስካላዳመጣችሁ ድረስ የቅድስናን ሙሉ ሐሳብ ልታገኙት አትችሉም። እንደውም የሐሰት ትምህርት ሁሉ ሊሆንባችሁ ይችላል። ስለዚህ አደራ የምለው ይህንን ፕሮግራም የምትከታተሉ ሁሉ አደራ የምለው ሙሉ ሐሳቡን እንድትሰሙት እላለሁኝ። ክብር ለእግዚአብሔር ይሁን። ወደ ትምህርቱ ከመግባታችን በፊት መንፈስ ቅዱስ እንዲያስተምረን አብረን እንጸልያለን። እግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። መንፈስ ቅዱስን ስለሰጠህን ተመስገን። መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ተብሎ ተጽፏልና መንፈስ ቅዱስ አስተምረን፣ ቃልህን ግለጥልን። ይሄንን ፕሮግራም ለሚከታተሉ ሁሉ ጸልያለሁኝ። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ቃልህን ግለጥላቸው። እኔንም ደግሞ የምናገረውን በማስተዋል እንድናገር፣ በጥበብ እንድናገር መንፈስ ቅዱስ እንድታስተምረኝ፣ የምናገረውን እንድትሰጠኝ በኢየሱስ ስም ጸልያለሁ። ጊዜውን ሰዓቱን ሁሉ ለመንፈስ ቅዱስ አሳልፈን ሰጠን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ሳምንትም ስለ ቅድስና ስንመለከት ተቀድሰናል። ክርስቲያኖች በጌታ በኢየሱስ በሆንን ጊዜ ኢሚዲየትሊ ተቀድሰናል ብዬ ተናግሬያለሁኝ። እንግዲህ ተቀድሰናል ስንል እያወራን ያለነው ስለ መንፈስ ቅድስና ነው ብለናል። ምክንያቱም የሰው ሁለንተናዊ ማንነት መንፈስ፣ ነፍስና ስጋ ነው ብለናል። መጽሐፍ ቅዱስ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ካለ በኋላ ሁለንተናችሁን የሚለውን በሚዘረዝርበት ጊዜ መንፈሳችሁ፣ ነፍሳችሁና ስጋችሁ ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይሁን ወይም ይገኝ ይላል። ክብር ለእግዚአብሔር ይሁን። ስለዚህ የመንፈስ ቅድስና ያስፈልገናል ብለናል፣ የነፍስ ቅድስና ያስፈልገናል ብለናል፣ የስጋ ቅድስና ያስፈልጋል ብለናል። እንግዲህ ስለ መንፈስ ቅድስና በምንናገርበት ጊዜ የመንፈስ ቅድስና የሚመጣው በመወለድ ብቻ እንደሆነ ተነጋግረናል። አሁንም እሱን ሐሳብ እቀጥልበታለሁ። ምክንያቱም በዘፍጥረት ምዕራፍ 3 ላይ አዳም ኦልሬዲ ኃጢአተኛ ማንነት ሆኗል። አዳም ሲፈጠር ኃጢአተኛ ማንነትን ወይም ኃጢአተኛ ተፈጥሮን ይዞ አልተፈጠረም። አዳም ሲፈጠር የእግዚአብሔርን ሕይወት ተቀብሎ የተፈጠረ ማንነት ነበር የነበረው። ስለዚህ ከዛ ከተከለከለው የዛፍ ፍሬ ከበላ ጊዜ ጀምሮ ማንነቱ ኃጢአተኛ ሆኗል። ማንነቱ ነው፣ ተፈጥሮ ነው ኃጢአተኛ የሆነው። መንፈሱ ኃጢአተኛ ከሆነ መንፈሱ ከሞተ ከኃጢአተኝነት የተነሳ መንፈሱ ሞቷል። መንፈሱ ከእግዚአብሔር ጋር ተለይቷል። ከዛ የተነሳ መንፈሱ ኃጢአተኛ ሆኗል ማለት ነው። በእግዚአብሔር ፊትም የመቅረብ ማንነት አይኖረውም ማለት ነው። ስለዚህ በክርስቶስ ኢየሱስ ደግሞ የሆኑት አዲስ ፍጥረት ሆነዋል። አዲስ ፍጥረት ሆናቸዋል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሁለተኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣
አሮጌው ነገር አልፏል እነሆ አዲስ ሆኗል ሲል ልክ ጌታ ኢየሱስ ክርስቶስን ሰው በተቀበለ ዕለት በተቀበለ ጊዜ አዲስ ፍጥረት ሆኗል። ይሄ ማለት ሰውነቱ ወፍሯል ወይም ደግሞ የሆነ ነገሩ ተለውጧል፣ በስጋው ላይ ያለው በነፍሱ ላይ ያለው ነገር ተለውጧል ማለት ሳይሆን አዲስ መንፈስ እግዚአብሔር ሰጥቶታል ማለት ነው። ክብር ለእግዚአብሔር ይሁን። በሕዝቅኤል ምዕራፍ 36 ላይ ምን ይላል? ልባችሁን እቀይረዋለሁ አለ። የድንጋይ ልባችሁን አወጣና የስጋ ልብ እሰጣችኋለሁ፣ አዲስም መንፈስ እሰጣችኋለሁ፣ መንፈሴንም በውስጣችሁ አሳድራለሁ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ሰው ጌታ ኢየሱስ ክርስቶስ በተቀበለ ዕለት አፒታይታችንም ተቀይሯል። እሱ ብቻ አይደለም፣ መንፈሳችን አዲስ ሆኗል። የመንፈስ ቅዱስም ደግሞ ማደሪያ ሆነናል ማለት ነው። ስለዚህ የተወለደው ማንነታችን መንፈሳችን ነው። ኢየሱስ ክርስቶስ ጋር ኒቆዲሞስ በመጣ ጊዜ ጥያቄ ሲጠይቀው እንመለከታለን። ምንድነው? ኢየሱስ ክርስቶስን ተመልክቶታል፣ ብዙ ተአምራት ብዙ ድንቅ እንደሚያደርግ። ስለዚህ በሌሊት መጣ። እንግዲህ ኒቆዲሞስ አንደኛ ፈሪሳዊ ነው፣ የአይሁድ አለቃ ነው። ዝም ብሎ ኢየሱስ ክርስቶስ ጋር ቢመጣ ብዙ ነገር ሊደርስበት ስለሚችል በሌሊት መጣና አንድ ነገር ለክርስቶስ ኢየሱስ ሲነግረው እንመለከታለን። አንተ ከእግዚአብሔር ስለሆንክ የምናውቀው ምክንያቱ ድንቅና ተአምራትን ከእግዚአብሔር ጋር የመጣ ሰው ብቻ ነው እንጂ ማንም ሰው ሊያደርግ አይችልም ሲለው ይህንን ሐሳብ ቶታል ይለውጦ ኢየሱስ ክርስቶስ ለኒቆዲሞስ አዲስ ነገር ሲያስተምረው እንመለከታለን። እውነት እልሃለሁ ዳግም እስካልተወለድክ ድረስ የእግዚአብሔርን መንግስት ልትወርስ አትችልም ሲለው እንመለከታለን። እና ይህ ሰው የአይሁድ አለቃ ነው፣ ፈሪሳዊ ነው ማለት ሕጉን በደንብ ጠንቅቆ የሚያውቅ ሰው ነው፣ እስራኤላዊ ነው። ነገር ግን በጣም ግራ ሲጋባ እንመለከተዋለን። እንዴ ምን ማለት ነው? እንደገና ወደ እናቴ ማህፀን ገብቼ እንደገና እንደ አዲስ ልወለድ ነው እንደዚህ ከሸመገልኩ በኋላ ሲለው እንመለከታለን። ኖ አንተ እስራኤላዊ የሆነ እንዴት አይገባህም ይሄ ነው ያለው። ይሄ መወለድ የመንፈስ መወለድ ነው ብሎ ሲነግረው እንመለከታለን። መንፈሳዊ ውልደት ጌታ ኢየሱስ ክርስቶስን ስንቀበል መንፈሳዊ ውልደት ነው። አዲስ ነው የምንወለደው። አዲስ መንፈስ ነው የሚሰጠን። ከዚህ በፊት ኖሮ የማያውቅ አዲስ መንፈስ ነው የምናገኘው። ታዲያ የድሮ ማንነት፣ የድሮ መንፈስ፣ የድሮ ሰው እንግዲህ ስጋችንም እንደ ሰው ነው፣ ነፍሳችንም ሰው ነው፣ መንፈሳችንም ሰው ነው። 3 ሰው ነው ብያችኋለሁ። ያ የድሮ ኃጢአተኛው ማንነት ምንድን ነው የሆነው? ኃጢአተኛ ኔቸር የያዘው ምንድን ነው የሆነው? ሮሜ 6 ከ6 እስከ 7 ላይ በደንብ ግልጽ አድርጎ ይነግረናል። ስለዚህ ስለ ድሮ ሰውዬ ማንነት ማለት ነው። ምን ይላል? ከእንግዲህ የኃጢአት ባሮች እንዳንሆን ማለት ለኃጢአት ባሪያ እንዳንሆን። ምክንያቱም ለአንድ ነገር ባሪያ ከሆነ ለዛ ነገር የተገዛንን ማለት ነው። ለኃጢአት እንዳንገዛ ማለት ነው። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ነው የሚለው። አሮጌው ምን ሰው ሰዋችን፣ አሮጌው ሰዋችን፣ የውስጠኛው ሰዋችን፣ መንፈሳችን፣ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል ማለት ነው። ስለዚህ ያ የድሮ ማንነታችን ሞቷል፣ ከክርስቶስ ጋር ሞቷል፣ ከክርስቶስ ጋር ተቀብሯል፣ እንደገና ከክርስቶስ ጋር በአዲስ ሕይወት ተነስቷል ማለት ነው። ይሄ መንፈሳችን ነው። ስለዚህ በትውልድ ያገኘነው ቅድስና ነው። ይሄ መንፈሳችን በትውልድ ኦልሬዲ ተቀድሷል። ከመንፈስ ቅዱስ ተወልዷል መንፈሳችን። ግሪኩ መንፈሳችንን ኑማ የሚለው ትርጉም ነው የሚሰጠው። ማለት ለመንፈስ ቅዱስም ኑማ የሚል ነው የሚሰጠው፣ ለመንፈሳችንም ኑማ ነው። ኤግዛክትሊ የእሱን ማንነት ነው የያዘው። የመንፈስ ቅዱስን ማንነት የያዘ ማንነት ነው። በእንግሊዝኛው በኪንግ ጄምስ ላይ በምንመለከት ጊዜ ለመለየት ሲል የእግዚአብሔርን መንፈስ በካፒታል ኤስ ይጽፈዋል፣ የሰውን መንፈስ በስሞል ኤስ ይጽፈዋል እንጂ መንፈስ ነው። አማርኛውንም ስንመለከት መንፈስ ይለዋል፣ የእግዚአብሔርን መንፈስ፣ የእኛንም መንፈስ ነው የሚለው፣ ወይም ደግሞ መንፈስ ቅዱስ ይለዋል። ግሪኩ ግን ሁለቱንም ኖማ ነው የሚለው። ማለት ማንነቱ፣ ተፈጥሮ፣ ኔቸሩ መንፈስ ቅዱስን የሚመስል ማንነት ነው። ይህ ማለት እግዚአብሔር ነን ማለት አይደለም። እግዚአብሔር ያስተላለፈልን የቅድስናውን፣ የጽድቁን፣ የመግዛት ማንነቱን በውስጣችን አስገብቶታል ማለት ነው። አዲስ የተወለደው ማንነታችን ፍጹም ቅዱስ ነው። ከዚህ የተነሳ መጽሐፍ ቅዱስ ክርስቲያኖችን ቅዱሳኖች ናችሁ
ይላል። ኃጢአት የለበትም። ክብር ለእግዚአብሔር ይሁን። የተወለደው ከመንፈስ ቅዱስ ስለሆነ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን በተቀበልን ዕለት ይሄ ይሆንልናል። ፓስተሩ የተለየ ቅድስና የለውም በእግዚአብሔር ፊት። ሐዋርያቱን ብንለው፣ ነቢያቱንም ብንለው፣ ወንጌላውያኑን ብንለው የተለየ ቅድስና የለንም። እንደ ማንኛውም ክርስቲያን እግዚአብሔር ሁላችንንም ከመንፈስ ቅዱስ ስንወለድ ሁላችንም አንድ አይነት ማንነት ሰጥቶ አንድ አይነት ቅድስና ነው የሚያውቀው። ስለዚህ ክርስቲያኖችን ሁሉ ምን ይላቸዋል? ቅዱሳኖች ናችሁ የሚለው ከመንፈስ ያገኘነው ቅድስና ስለሆነ እንደሆነ እንናገር። ዕብራውያን ምዕራፍ 10 ቁጥር 10 ላይ እንደዚህ የሚል የእግዚአብሔር ቃል እንመለከታለን። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። በአንዴ በቀረበው መስዋዕት ምን ብለናል? ተቀድሰናል። ትቀደሳላችሁ አይደለም፣ ተቀደሱ አይደለም። ምንድናል? ተቀድሰናል። ዳግም የተወለደ ሰው በክርስቶስ ኢየሱስ ያመነ ሰው ሁሉ ምንድነው? ተቀድሷል። እግዚአብሔር የሚያቀን ቅዱሳኖች እንደሆነን ክብር ለእግዚአብሔር ይሁን። ዕብራውያን 10:14 ላይ ባለፈውም ተናግሬያለሁ ይህንን ቃል። ምክንያቱም በአንዱ መስዋዕት እነዚያ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ምንድነው? በፈሰሰው ደም የሆን ነው። ምንድነው? በእግዚአብሔር ፊት ፍጹም ነው የሆነው። እግዚአብሔር ሲያየን ፍጹማኖች ነን። ነጥብ ኃጢአት በእኛ ላይ አይመለከትም፣ አያይም። ፍጹማን አድርጎናል። ይሄ ደግሞ ለመቼ ነው? ለትላንትና ብቻ ነው? ለዛሬ ብቻ ነው? አይደለም፣ ለዘላለም ነው ያለው። ክብር ለእግዚአብሔር ይሁን። ለዘላለም ማለት እዚህ ምድር ሆነን ከዚህ ምድር እንኳን ሄደን ከእግዚአብሔር ጋር ስንኖር ፍጹምና ቅዱሳኖች ሆነን ነው የምንሄደው። ኢየሱስ ጌታ ነው። ይህንን ሐሳብ በደንብ እያስረዳሁት እሄዳለሁ። ስለዚህ ይህንን ግን ፍጹምነት ያገኘነው ከምንድን ነው? ከክርስቶስ የተነሳ ነው። መንፈሳችን ዳግም ስለተወለደ ነው። ዮሐንስ 17:17 ላይ እንደዚህ የሚል ቃል እንመለከታለን። ቃልህ እውነት ነው፣ በእውነትህ ቀድሳቸው ካለ በኋላ አንተ ወደ ዓለም እንዳላከኝ እኔም ወደ ዓለም ልኬያቸዋለሁ፣ እነርሱ በእውነት የተቀደሱ እንዲሆኑ ራሴን ስለ እነርሱ ቀድሻለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የቅድስናውን ስራ ሰርቶልን እኛን ቅዱሳን አድርጎናል። ይህንን ከጸጋው የተነሳ እናገኘዋለን እንጂ ከኛ የተነሳ በፍጹም ልናገኘው አንችልም። ወደ ክርስቶስ ጋር አንድ ባለጠጋ መጣና አንድ ጥያቄ ጠየቀው። ምን ብሎ ጠየቀው? የእግዚአብሔርን መንግስት ለመውረስ ምን ስራ ልስራ ነው? ይህ ሰው ክርስቲያን ነው። አሜን። ይህ ሰው እስራኤላዊ ነው፣ ክርስቲያን አይደለም። ስለዚህ መጥቶ ምን አለው? በስራ ነው የሚያውቀው። ቅድስናን ጽድቅን የሚያውቀው ከስራ ብቻ ነው። ስለዚህ ምን አለው? የእግዚአብሔርን መንግስት ለመውረስ ምን ስራ ልስራ አለው። ስለዚህ ኢየሱስ ክርስቶስ መልሶ ምን አለው? ህጋችሁ ምን ይላል አለው። ዝሙት አትፈጽም፣ አትዋሽ፣ አባትህንና እናትህን አክብር ብሎ ያሉትን ትእዛዞች በአስርቱ ትእዛዝ ላይ ያሉትን እየነገረው መጣ። ከዛ በኋላ ምን አለው? እንግዲህ እሱም ፈጽም አለው። ሲለው ምን አለው? ይሄንን ከልጅነቴ ጀምሮ ፈጽሜዋለሁ፣ ሌላ ምን ላደርግ አለው። ኢየሱስ የመለሰው ነገር ነው በጣም ፍጽምናን በስራህ ልታገኝ ትችላለህን? ፈለክን? እንደዛ ከፈለክ አለው ንብረትህን ሽጥ፣ ለድሃ አከፋፍል፣ ከዛ ተከተለኝ አለው። የማይቻል ነገር ነው። በራሳችን ፍጽምናን አንችልም። ይሄ ባለጠጋ ሀብታም ወጣት የእግዚአብሔር መንግስትን ማግኘት ፈልጓል፣ በራሱ ፍጽምና አልቻለም። ስለዚህ ምን አለ? እያዘነ ትቶ ሄደ። ኢየሱስ ክርስቶስ እየተናገረ ያለው በራሳችን ፍጽምና በእግዚአብሔር ፊት መቆም አንችልም። ቅድስና በክርስቶስ ኢየሱስ ግን ማግኘት እንችላለን። ኢየሱስ ክርስቶስን በተቀበልን ዕለት ያኔ ቅዱሳን እንሆናለን። ምክንያቱም ሁሉን እንኳን ሰርተን ሁሉን እንኳን አድርገን አንዲት ነጥብ ብንሳሳት ኦልሬዲ በቃ ኃጢአተኞች ነው የምንባለው። በእግዚአብሔር ፊት 100% ካልፈጸምን ሁሉን ነገር ፍጹም ልንባል አንችልም። ደግሞ በዚህ ምድር ላይ 100% መፈጸም አይቻልም። መፈጸም የቻለው ኢየሱስ ብቻ ነው። ሕጉን ሙሉ ለሙሉ የፈጸመ ኢየሱስ ብቻ ነው። በያዕቆብ 2:10-11 ላይ እንደዚህ የሚል ቃል አለ። ምክንያቱም ሕግን ሁሉ የሚፈጽም ነገር ግን በአንዱ የሚሰናከል ቢኖር ሁሉን እንደተላለፈ ይቆጠራል።
እንግዲህ ሕግ ወደ 613 ነው። 612ቱን ፈጽሞ አንዱን ከሳተ አንድ ሰው ምን ይባላል? በቃ ሕግ ተላላፊ ነው የሚባለው። ሁሉን ስቶታል ማለት ነው። ለምሳሌ 99.9 ያመጣ ማለት 0 ነው ማለት ነው። ስለዚህ ከዛ ምን ይላል? አታመንዝር ያለ ራሱ አትግደልም ብሏልና ባታመነዝር ነገር ግን ብትገል ሕግ ተላላፊ ሆናል። በቃ አለቀ። ሕግ ተላላፊ ነው እንጂ የምትባለው 80 ከመቶ አመጣ 60 ከመቶ አመጣ 70 ከመቶ አመጣ የሚባል እግዚአብሔር ፊት አይቻልም። 99.9 አምጥተህ እግዚአብሔር ፊት መቆም አይቻልም። 0 ማለት ነው። 0% ማለት ነው። አንዱን ብትስት ምን ብሏል? ሁሉንም ስትሃት ማለት ነው። ስለዚህ የመንፈስ ቅድስናን የምናገኘው በክርስቶስ ኢየሱስ በማመን ነው። ከጸጋው የተነሳ ነው። ከዛ የተነሳ ደግሞ በእግዚአብሔር ፊት ምን ተብለናል? ቅዱሳኖች ተብለናል። በሰው ፊት ላንባል እንችላለን። ከኃጢአት ፐርፌክት ላልንሆን እንችላለን። ነገር ግን በእግዚአብሔር ፊት ምን ተብለናል? ቅዱሳን ተብለናል። ይህ ማለት ባለፈውም ጊዜ እንዳስተማርኩት የቆሮንቶስ ቤተክርስቲያኖች ቅዱሳኖች የተባሉት ከስራቸው አይደለም። ቆርኔሌዎስ ደግሞ ቅዱሳን ያልተባለበት ከስራው የተነሳ አይደለም። ይህንን ቅድስና የምናገኘው ዳግም በመወለድ በክርስቶስ ኢየሱስ በመሆን ሲሆን በአዳም የሆኑት ደግሞ ሁሉ ምንድን ናቸው? ኃጢአተኞች ናቸው። በክርስቶስ የሆኑት ደግሞ ቅዱሳኖች ናቸው። ይህ የአዳምና የክርስቶስ ጉዳይ ነው። ዳግም ያልተወለደ በአዳም ነው፣ የዘላለም ሕይወት አያገኝም። በእግዚአብሔር ፊት ቅዱስ አይደለም፣ በእግዚአብሔር ፊት ኃጢአተኛ ነው። በክርስቶስ የሆነው የዘላለምን ሕይወት ያገኛሉ፣ ቅዱሳኖች ናቸው። ስለዚህ ቅዱስ ነን ማለት ለሆኑ ሰዎች የምንሰጠው ቅዱስ ጴጥሮስ፣ ቅዱስ ጳውሎስ የምንለው ብቻ ሳይሆን ቅዱሳኖች ሁሉ ክርስቲያኖች ሁሉ ቅዱሳኖች ናቸው። እነ ጴጥሮስም እነ ጳውሎስም ብዙ ደካማ ሕይወት አላቸው። በእግዚአብሔር ፊት ቅዱሳን ያስባላቸው በክርስቶስ ኢየሱስ መሆናቸው ብቻ ነው። ክብር ለእግዚአብሔር ይሁን ስንል እነ ጴጥሮስን እነ ጳውሎስን እየናቅን አይደለም። ነገር ግን የእግዚአብሔር ቃል ይሄንን ነው እየነገረን ያለው። ስለዚህ እስካሁን ድረስ እግዚአብሔር ተቀድሳችኋል እያለን ያለው ስለ መንፈስ ቅድስና ነው። ይህ ማለት እንግዲህ ተቀድሻለሁና እንደፈለግኩ ሆናለሁ የሚል አስተሳሰብ ያላቸው ሰዎች አሉ። እንደውም ሁለት ሐሳብ ልናገር እፈልጋለሁ። አንዳንድ ሰዎች ኦልሬዲ ተቀድሰናል፣ ስለዚህ እንደፈለግን እንሆናለን፣ እንደፈለግን እንሆን። ይሄ ሰውዬ አልዳንም፣ የክርስቶስም አይደለም። ለምሳሌ በቤተ ክርስቲያን የመጀመሪያዎቹ ዘመናት ጊዜ ኖስቲሲዝም የሚባል ትምህርት ነበረ። እነዚህ ሰዎች ምን ብለው ነው የሚያስተምሩት? ኦልሬዲ በክርስቶስ ነን፣ ቤተ ክርስቲያን ውስጥ ያሉ ሰዎች ናቸው። ስለዚህ ምን ብለው ይናገራሉ? በዚህ በስጋችን ፐርፌክት ልንሆን ስለማንችል ይሄ ስጋ ደግሞ የተፈጠረው ለኃጢአት ስለሆነ እንደፈለግን በቃ በስጋችን ኃጢአትን ብንሰራ ችግር የለውም የሚል ትምህርት ያስተምሩ ነበረ። እና ዮሐንስ ምን ብሏቸዋል? በመካከላችን አሉ፣ ነገር ግን ከኛ ጋር አይደሉም፣ እነዚህ ከእግዚአብሔር ጋራም ህብረት የላቸውም ነው የሚለው። ይሄ ማለት እንደፈለግን እንሁን ማለት አይደለም። አንድ ክርስቲያን ባለፈውም ተናግሬያለሁ፣ በቲቶ መጽሐፍ ላይ ስናገር አንድ ክርስቲያን ከዳነ በኋላ መልካምን ስራ ለማድረግ ተፈጥሮ ማንነቱ ነው። ያንን ነው መቀጠል ያለበት። ሁለተኛ ሰዎች ደግሞ አሉ። እነዚህ ሰዎች ደግሞ ምንድን ነው የሚያደርጉት? እንደፈለጉ ይሆናሉ። ማታ ማታ ይመጡና በእግዚአብሔር ፊት በጸሎት ላይ አውቄ በድፍረት ሳላውቅ በስተት ያደረግኩትን ኃጢአት ይቅር በለኝ ይላል። ነገ ግን ተመልሶ እዛው ህይወት ውስጥ ነው፣ እዛው እንደፈለገ ነው። ይሄ ህሊናህን ልታነጻው ትችላል፣ ለህሊና ሊሰራ ይችላል። በእግዚአብሔር ፊት ግን የሚሆን ነገር አይደለም። የእግዚአብሔር ቃል ምንድን ነው? የተሳሳትነው ነገር ካለ ንስሐ ገብተን እንድንመለስ ነው የሚፈልገው እግዚአብሔር። ንስሐ ማለት በእግዚአብሔር ፊት ተንበርክከን ማልቀስ አይደለም። በእግዚአብሔር ፊት ያደለም ትክክለኛ ንስሐ። ንስሐ ማለት 180 ዲግሪ ተመልሰን ወደ ትክክለኛው መንገድ መመለስ ነው። ወደ ትክክለኛው መንገድ መምጣት ነው። ኃጢአት ፕራክቲስ ማድረግ፣ ዝም ብሎ በኃጢአት መኖር ዳግም ከተወለድን በኋላ ችግር አለው። ይሄንን በደንብ አስረግጬ አስተምራለሁ በዚሁ ፕሮግራም ላይ። ያው አንዴ የዳነ ሰው ለዘላለም ይድናል ወይ የሚል ሐሳብ ስላለ በዚህ ሐሳብ ላይ ስለሚነሳ ይሄን ሐሳብ እንደ አንድ ክፍል ወስጄ አስተምረዋለሁ።
ኃጢአት ችግር አለው። ስለዚህ ንስሐ መግባት ማለት መመለስ ነው። ወደ ትክክለኛ ቦታ መምጣት ነው። እንደፈለግን የምንሆንበትን ትምህርት አይደለም እያስተማርኩ ያለሁት። ትክክል ነው። በተፈጥሯችን ማንነታችን በክርስቶስ የተነሳ ተቀድሰናል። ይሄ ከካራክተር ጋር የሚያያዝ አይደለም። ነገር ግን ክርስቲያን ካራክተሩም ደግሞ የዓለም ብርሃን ናችሁ ይላል መጽሐፍ ቅዱስ። አስረግጠህ አስተምር፣ ከዳኑ በኋላ መልካምን እንዲያደርጉ አስረግጠህ አስተምር የሚል ባለፈውም በቲቶ መጽሐፍ ላይ ያለውን አንስቼዋለሁ። ክብር ለእግዚአብሔር ይሁን። ስለዚህ ከዳንን በኋላ ሁላችንም ደግሞ ምን ማድረግ አለብን? አዲስ ሕይወት መኖር አለብን። የነፍስን ቅድስና ማድረግ አለብን። የነፍስ ቅድስና የምናደርገው እኛ ራሳችንን ክርስቲያኖች ነን። የመንፈስ ቅድስና ያገኘነው ከክርስቶስ ስራ የተነሳ ነው። ስለዚህ እንዴት እንደሆነ እሱን አስተምራለሁ። ነገር ግን እግዚአብሔር አዲስ አፒታይት ሰጥቶናል። ለምሳሌ የኔን ሕይወት ለመሰክርላችሁ ፈልጋለሁ። ጌታ ኢየሱስ ክርስቶስን ካገኘው በኋላ ሰካራም ነበርኩኝ፣ እንደፈለግኩ የምኖር ሰው ነበርኩኝ፣ በየቦታው የጠጣው የምወድቅ ሰው ነበርኩኝ። ምንም አይነት በሰው ሲታይ ምንም አይነት መልካምነት የማይታይብኝ ሰው ነበርኩኝ። ይሄ ግን በዛ ጊዜ ያለሁኝ ሰካራም፣ ጠጪ፣ ዝሙተኛም ብሆን እየፈለግኩት አልነበረም። ነገር ግን አልችልም ነበር ከዛ ውስጥ መውጣት። ሁል ጊዜ በቤተሰቦቼ እንግዲህ ወደ 30 ምናምን ዓመት ሆኖኛል ጌታን ካገኘውና በቤተሰቦቼ ሁሉ የመጥፎ ልጅ ምሳሌ ከምባል አንድ ሰው ነበርኩኝ። ነገር ግን ጌታ ኢየሱስ ክርስቶስን ባገኘው ሞመንት ሕይወቴ ተለውጧል። የሚለውጥ ጌታ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ከዛ በኋላ ሕይወቴን እያስተካከልኩኝ ጸጋው አቅም ሰጠኝ። በፊት ያልቻልኩትን ነገር እንድችል አድርጎኛል። ክብር ለእግዚአብሔር ይሁን። እግዚአብሔር አዲስ አፒታይት ነው የሰጠኝ። የጽድቅ አፒታይት ሰጥቶኛል። የኃጢአት አፒታይት አይደለም የሰጠኝ። በፊት የኃጢአት አፒታይት ነበረኝ። አሁን የጽድቅ አፒታይት ነኝ። በፊት የኃጢአት ባሪያ ነበርኩኝ። አሁን ግን የጽድቅ ባሪያ ነኝ። ለጽድቅ የምገዛ ሰው ነኝ። ያን ያደረገልኝ ኢየሱስ ክርስቶስ ነው። ያ ተፈጥሮዬን የቀየረው፣ አፒታይቴን የቀየረው። ሕዝቅኤል ምዕራፍ 36 ላንብብላችሁ ከ26 ከ27። በእርግጥ ይሄ የተነገረው ለእስራኤላውያኖች ነው፣ ለመጨረሻው ዘመን ነው፣ ግን ለክርስቲያኖችም የሚሆን ነው። አዲስ ልብ ሰጣቸዋለሁ፣ አዲስ መንፈስም በውስጣቸው አሳድራለሁ። ክብር ለእግዚአብሔር ይሁን። አዲስ ምን ልብ ማለት ይሄ እንትን ደም የሚያስወጣው የሚያስገባው ነው። አዲስ የሆነ አፒታይት እሰጣቸዋለሁኝ ነው የሚለው። አዲስ መንፈሳችን ዳግም ይወለዳል። ምን ይላል? በውስጣቸው አሳድራለሁ፣ የድንጋይ ልብን ከእናንተ አስወግዳለሁ። ያ ጠንካራ የሆነውን ልባችን ምን ያደርጋል? ከኛ ያስወግድልናል። የስጋንም ልብ እሰጣቸዋለሁ። ክብር ለእግዚአብሔር። መንፈሴንም በውስጣቸው አሳድራለሁ፣ ስርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። ይሄ የሚያደርግልን እግዚአብሔር ነው። አፒታይታችን ለውጧል። የጽድቅ አፒታይት እንዲኖረን አድርጓል። ክብር ለእግዚአብሔር። ይሄ ልክ በክርስቶስ ኢየሱስ የተወለደ ሰው ወደዚህ ማንነት ነው የሚመጣው። አዲስ አፒታይት ነው የሚኖረው። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ በኋላ ግን አዲስ ሕይወት እንድንኖር ያስፈልገናል። ከተወለድን በኋላ መልካም ስራ እንድንሰራ የእግዚአብሔር ፈቃድ ነው። ክብር ለእግዚአብሔር ይሁን። ስለዚህ እንደፈለግኩ ሆናለሁ የሚል ሰውዬ ካለ አልዳነም። እሱ ሰውዬ ድነቱን ነው መጠራጠር ያለብን። ወይም ደግሞ ድነቱን ደግሞ አጥቶ ሊሆን ይችላል። አንዳንድ ጊዜ ድነታችንን አናጣም የሚል ትምህርት አለ። ይሄንንም ደግሞ ባላንስ አድርጌ አስተካክዬ እናገራለሁ። ሰዎች በኃጢአት ምክንያት ድነታቸውን ሊያጡ ይችላሉ። ይሄንን በደንብ ማስተማር የሚያስፈልገን ትምህርት ነው። ስለዚህ ዳግም የተወለደው አዲስ ተፈጥሮ አለን፣ አዲስ ማንነት አለን። ኤፌሶን ምዕራፍ 5 ቁጥር 11 ላይ እንደዚህ የሚል ቃል እንመለከታለን። ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኑራችሁ፣ ይልቁን ግለጡት ይላል። ክብር ለእግዚአብሔር። ምን ማለት ነው ግለጡት ሲል? በክርስቶስ ኢየሱስ እግዚአብሔር አዲስ ሕይወት በውስጣችን በመንፈሳችን ሰጥቶናል። ያ ሕይወት ውስጥ የሚቀመጥ ብቻ አይደለም፣ በዚህ በስጋችን ተገልጦ ልናሳየው ይገባናል። ግን ጥያቄው እንዴት እናሳየው ነው።
እኔ ብዙ ጊዜ እንግዲህ ተቀደሱ ተቀደሱ ተቀደሱ። እንዴት እንቀደስ? በተለይ ይሄንን ትምህርት የምትከታተሉ ወጣቶች ዛሬ ጊዜ ኃጢአት እጃችን ላይ ነው ያለው፣ ስልካችን ላይ ነው ያለው። ሁሉ ነገር ስልካችን ላይ ነው ያለው። እንዴት አድርገን ነው እግዚአብሔር ከዛ እንዴት አድርጎ ሊያወጣን ይችላል? በመጽሐፍ ቅዱስ ላይ ዊዝደም ተጽፎልናል እንዴት እንደምንቀደስ። እኔ አሁን ለምሳሌ ተቀደሱ 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 ብዬ ለእናንተ ሸክም ሰጥቼ መሄድ አልፈልግም። ነገር ግን እንዴት አድርገን ነው የቅድስናን ሕይወት የምንገልጠው? ምክንያቱም በውስጣችን በመንፈሳችን ኢየሱስ ክርስቶስን የሚመስል ማንነት በውስጣችን እግዚአብሔር ሰጥቶናል። አዲስ መንፈስ ሰጥቶናል። ዳግም ተወልደናል። አዲስ ማንነት ነው ያለን። ስለዚህ ዊዝደሙን አሁን ከዚህ በኋላ የበለጠ እያስተማርኩ የምንሄደው። ስለዚህ የነፍስ ቅድስና ምንድን ማለት ነው? ስለዚህ መንፈሳችን ከእግዚአብሔር ስለተወለደ እግዚአብሔርን የሚመስለው ማንነታችን መንፈሳችን ነው። ነፍሳችን የነፍሳችን ማንነት ምንድን ነው? አንደኛ የነፍሳችን ማንነት እውቀት፣ ፈቃድ፣ ስሜታችን የነፍሳችን ማንነት ነው። እሱ ብቻ አይደለም። የነፍሳችን ማንነት በሕይወት ተገልጦ የሚታየው ሁሉ ነገራችን የነፍሳችን ማንነት ነው። ለዛ ነው በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም ሰውን ከምድር አፈር ወስዶ አበጀው ሲል ስለዚህ ስለ ስጋችን ይናገራል። የሕይወት እስትንፋስም እፍ አለበት የሚለው ስለ መንፈሳችን ነው የሚናገረው። ሰውም ሕያው ነፍስ ሆነ ሲል ነፍሳችን ውስጥ የገባው ማንነት ነው የሚገለጠው። ፐርሰናሊቲያችን፣ ማንነታችን ነፍሳችን ውስጥ የገባው ማንነት ነው። ለምሳሌ እኔ አሁን ማንነቴ በነፍሴ ውስጥ የገባው እውቀት ነው የምታዩት። አንድ ሰው ከልጅነቱ ጀምሮ ከመወለዱ ጀምሮ በውስጡ የገባበት እውቀት፣ በውስጡ የገባበት ማንነት ያ ነው ማንነቱ። ያንን ነው የሚገልጠው። ሌላ ነገር ሊገልጥ አይችልም። ስለዚህ እውቀታችን ውስጥ እስካልገባ ድረስ አንድ ነገር ማኒፌስት ሊያደርግ ወይም ደግሞ ሊገለጥ አይችልም። ስለዚህ መጀመሪያ ሊገለጥ የሚያስፈልገው ነገር እውቀት ያስፈልገዋል። ነፍሳችን ውስጥ እስካልገባ ድረስ አንድ ነገር ሊገለጥ አይችልም። ለዛ ነው ኢየሱስ ክርስቶስ ምን ይላል? ከምታዩትና ከምትሰሙት ነገር ተጠበቁ ሲል ወደ ነፍስ የሚገባው ማንነት በአይን ወይም በጆሮ የሰማነው ነገር ነው። አንድ ሕፃን ልጅ ተወልዶ ጫካ ውስጥ ቢያድግ ምንም ነገር ባያውቅ ምንም ነገር ባይባል ያንኑ ማንነት ቋንቋ ሊናገር አይችልም። ምንም ነገር ሊያውቅ አይችልም። ስለዚህ አንድ ሰው ማንነቱ ወይም ደግሞ እንትና ነው ሰንበዲ ነው ብለን ስንናገር የዛ ሰውዬ ማንነት የሚገለጠው በነፍሱ ውስጥ የገባ ማንነት ነው። ስለዚህ ነፍስ እውቀት ነው፣ ስሜት ነው፣ ፈቃድ ነው። እንደገና ደግሞ ያ ማንነታችን ራሱ ነፍሳችን ነው። ስለዚህ ነፍሳችንን ለመቀደስ የምናደርገው ምንድን ነው? ለነፍሳችን እውቀት መስጠት ነው። ትክክለኛውን እውቀት መስጠት ነው። ከመዳናችን በፊት የነበረን እውቀት አለ። ከመዳናችን በፊት የነበረን እውቀት ለምሳሌ እኔ ከመዳኔ በፊት መጠጣትም፣ መስከርም፣ ማበድም፣ መዘሞትም ምንም ነገር ለእኔ ሕይወቴ ነበረ፣ እውቀቴ ነው። ጌታ ኢየሱስ ክርስቶስን ካወቅኩ ግን ተፈጥሮዬ እንደተለወጠ አውቄያለሁኝ። ማንነቴ ተለውጧል። ስለዚህ ያ ሕይወቴ አይደለም። የድሮ ፋሲል ተቀብሯል። ከክርስቶስ ጋር ተሰቅሏል። ከክርስቶስ ጋር ተቀብሯል። ከክርስቶስ ጋር በአዲስ ሕይወት ተነስቷል። አዲሱ ሕይወቴ ቅዱስ ነው። አዲሱ ሕይወቴ ጻድቅ ነው። ይሄንን ሕይወት ምን ማድረግ አለብኝ? መግለጥ አለብኝ። እንዴት እገልጠዋለሁ? ነፍስ በማደስ። ክርስቲያን ከዳነ በኋላ መጀመሪያ ሊያደርግ የሚገባው ነገር የነፍስ ድነትን መፈጸም ነው፣ ወይም ደግሞ ነፍስን ማደስ ነው። ክብር ለእግዚአብሔር ይሁን። ከዛ በኋላ ደግሞ በሚቀጥለው ሳምንትም ይህንን ትምህርት ስቀጥል ነፍስስ መቼ ነው ሙሉ ለሙሉ በእግዚአብሔር ፊት ፍጹም የምትሆነው የሚለውንም ማየት አለብን። ምክንያቱም ነፍስ ሙሉ ለሙሉ ፍጹም ካልሆነች በስተቀረ በእግዚአብሔር ፊት ልትቆም አትችልም። ስለዚህ ነፍስም ደግሞ ሙሉ ለሙሉ ፍጹም የምትሆንበት ጊዜ ይመጣል። በዚህ ምድር ስትመላለስ ግን ሙሉ ለሙሉ 100% ፍጹም መሆን ስለማትችል
እያንዳንዳችን ክርስቲያኖች የነፍስ ማደስ ስራ መስራት የኛ ጉዳይ ነው። አንድ የመጨረሻ እግዚአብሔር ቃል እናገርና የሚቀጥለው ሳምንት ይህንን ሐሳብ አብልጬ እናገራለሁ። ሮሜ ምዕራፍ 12 ላይ የምንመለከተው እንደዚህ 12 ከ1 እስከ 2 እንደዚህ የሚል ቃል አለ። እንግዲህ ወንድሞች ሆይ ሰውነታችሁ ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ኢየሱስ ክርስቶስ ጌታ ነው። ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ። ለእግዚአብሔር መስዋዕት አድርገን የምናቀርበው ነገር ይሄንን ሰውነታችንን በእግዚአብሔር ፊት ቅዱስ አድርገን በማቅረብ ነው። እንዴት ነው የምንቀደሰው? መጽሐፍ ቅዱስ ተቀድሳችኋል ብለዋል፣ ተቀደሱ ብለዋል። አሁን ተቀደሱ የሚለውን ትምህርት ደግሞ አስተምራለሁኝ። ስለዚህ ከዛ ቀጥሎ እንደዚህ የሚል ቃል ነው አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ካለ በኋላ ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ቅዱስ አድርገን ማቅረብ ለእግዚአብሔር ምንድን ነው? አምልኳችን ነው። ቀጥሎ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይህንን ዓለም ላለመምሰል ምን ማድረግ አለብን? በአእምሯችን መታደስ አለብን ማለት ነው። የሚቀጥለው ሳምንት ይህን ሐሳብ የበለጠ እያስተማርኩት እመጣለሁኝ። የተባረካችሁ ናችሁ። ኢየሱስ እየመጣ ነው። ስለዚህ ወደ እውነተኛውና ወደ ትክክለኛው የእግዚአብሔር ቃል እንመለስ። የተባረካችሁ ናችሁ። መልካም ሳምንት ይሁንላችሁ።